ለአንዳንድ ነገር ይሆንሻል። አመሰግናለሁ። ለቸገረው መርዳት ለፈጣሪ እንደማበደር ነው። ሌላም ጊዜ ሲቸግርሽ መጥተሽ ጠይቂ። በጣም አመሰግናለሁ። ዛሬ ነው ገደልሽ። ምን ነው አባ? ምን አጠፋው? ለምነሽ ማመጣሽው ብር ነው የምንበላውን ገዝተሽ የመጣሽው? አባት ዝም በይ። የገዛ ጓደኛዬ ሄደሽ የምንበላው ቸገረን አጣው ብለሽ ነው የጠየቅሽው? አዎ ቸገረን ብዬ ጠይቄዋለሁ። እሺ አልቸገረንም እና መፍትሄው መለመን ነው። በጣም ነው ያሳዘንሽ። በቆሜ ነው የቀበርሽኝ። እሺ እንዴ እዛች ጋር ለመድረስ ነው እንዴ 150 ብር የምትለው? መክፈል ካልቻልሽ ራስሽ ተሸክመሽው አትሄጂም እንዴ? ምንድነው የምትይው? የኔ እናት እኔ ልሸከመው እንዴ? አንተ ከሰል ትሸከማለህ እንዴ? አዎ ችግር የለው። ና ማን አንተ? ና እስኪ አስሸክመው። ይሄ ለሚስት ነው። እሺ ይሄ ደግሞ ላመጣህበት። እሺ ፈጣሪ ያክብርልኝ። እሺ ሚስትን በሰላም ይገላግላት። እሺ አሜን። አንቺ አጋዥ ሆነሽኝ ለህይወት ላንቺን ያመጣሁት ቤ ከመቼ ጀምሮ ነው እኔ ብቻዬን የምበላው? በዚህ ልክ ነው ማለት ነው የጠላኸኝ? እማ እኔ ነኝ አንቺን የምጠላው? አይኔን እንኳን ሰጣይን ሳስም የቀተልተኛ ነው። እናቴ ይቅርታ፣ በጣም ተናድጄ ስለነበረ ነው። እንደዛ መሆን አልነበረብኝም። በጣም ይቅርታ። አባ ተቆጣኝ፣ ፈለግከውን በለኝ፣ ግን እባክህ እንዳትሆንብኝ።